ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው እንግዲህ ዛሬ ወደ ገጠር ወጥተን ነበረ ውሏችንን እናስጎብኛችሁ ማለት ነው። ዛሬ ገጠር ወጥተን ነበርና ከመዲያም ጋር በጣም ቦታው አሪፍ ደስ ይላል። በቃ የኢትዮጵያን ቦታ ይመስላል ማለት ነው። በጥቅሉ በጣም በሚያምር ሁኔታ ነው። ትንሽ ፀሐዩ ከበድ ይላል ቢሆንም በጣም ያምራል። እና ወንድሞቻችን አንዳንድ ጊዜ ሲታዩ ሙከየፍ ምናምን የለውም። ብቻ ወላሂ ወንድሞቻችን ገጠር የሚሰሩ ወንዶች በጣም ጀግና ናቸው ማለት ነው። በተለይ በጎችና ፍየሎች ምናምን የሚጠብቁ በጣም ጎበዝ ናቸው። ሳላደንቃቸው አላልፍም ማለት ነው። አይዟችሁ በርቱ የኔ ወንድሞች ማለት ነው። እና ደግሞ ዩቲዩብ ቻናል አዲስ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ። የመዳም ቅመም ነኝ ማለት ነው። በተረፈ በጣም የማደንቃቸው በገጠር የሚሰሩ ወንዶች ሳላደንቃቸው አላልፍም ደጋግሜ ማለት ነው። ወላሂ አበርታችሁ ወንድሞቼ፣ ፈጣሪ ከእናንተ ጋር ይሁን። እንዲሁም በገጠር እህቶቻችን አሉ ለፍየል እረኝነትም ባይወጡም ግን በጣም ብዙ ልጆችን እያየኋቸው ነበርና እናንተም ፈጣሪ ሆናችሁ እና ውዶቼ ሰብስክራይብ አድርጉኝ ማለት ነው። ያው እንግዲህ ለሶሻል ሚዲያ አዲስ ነኝ፣ የመጀመሪያ ቪዲዮ ነው። አበረታቱኝ፣ ያሳድጉኝ እላችኋለሁ። በተረፈ ፈጣሪ ከእናንተ ጋር ይሁን። እደጉ እንደግ። ሰብስክራይብ አድርጉኝ፣ ሰብስክራይብ አረጋችኋለሁኝ። እና ደግሞ ፍየልና በጎቹ ይሄን ይመስላሉ ማለት ነው። ቦታውን በጣም ያምራል። ማሻአላ ተባረካላ። ያው እንግዲህ እኔ ይመስላል ምርጥ ቪዲዮዎችን እለቃለሁ ኢንሻአላህ በፈጣሪ ፍቃድ ከዘር ነፃ የሆነ ማለት ነው። እና ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ወአለይኩም ሰላም።